ወንጌል ዘማቴዎስ የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ወንጌል ስሱ መዋዕል ነሶሙ እግዚእ ኢየሱስ ክርስቶስ ወለያዕቆብ ወለዮሐንስ ቅብቦ ወአይረጎሙ ደብረ ነዋህ እንተ ባሕቲቶሙ። ከስድስት ቀንም በኋላ ጌታ ኢየሱስ ጴጥሮስን ያዕቆብንና ወንድሙ ዮሐንስን ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ በረዶ ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩ። ጴጥሮስም መልሶ ጌታ ኢየሱስን አቤቱ ከዚህ መኖር ለእኛ መልካም ነው። ብትወድስ 3 ቤቶች ከዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለው። ይህ ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመና ውስጥም የምወደው በእሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ተሰማ። ደቀ መዛሙርቱም ሰምተው እጅግ ፈሩ፣ ደነገጡ፣ በምድር ላይም በግንባራቸው ወደቁ። ጌታ ኢየሱስም ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። ዓይናቸውንም ገለጡ፣ ነገር ግን ጌታ ከኢየሱስ ብቻ በቀር ያዩት ምንም የለም። ከተራራው ሲወርዱ ጌታ ኢየሱስ የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠየቁት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያስተካክላል። ጌታ ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያስተካክላል። ነገር ግን ኤልያስ ፈጽሞ እንደመጣ እነግራችኋለሁ። የወደዱትን ሁሉ በእርሱ ላይ አደረጉ እንጂ አላወቁትም። እንዲሁ የሰው ልጅም ከእነርሱ መከራ ይቀበል ዘንድ አለው።
ከዚህም በኋላ ደቀ መዛሙርቱ ስለ ዮሐንስ መጥምቅ እንደነገራቸው አወቁ። ሰማይ ወምድር ያለፈው ቃል የሰያድ ዲቤ እግዚእነ አርዳኢሁ የሰማነውን በሕሊናችን ያሳድርብን። አቡነ ዘበሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ ከሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እናቴ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ የተባረከ ነው። ጸጋን የተመላሽ ተወደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር